ሰላም ውድ የሸረፍ ሚዲያ ተከታታዮች እንዴት ናችሁ? ከብዙ ቆይታ በኋላ በድጋሚ ወደ ዩቲዩብ ተመልሻለሁኝ። ስለ ፖፕ ላይቭ ዛሬም ቢሆን አዲስ ነገራቶችን አፕዴት ማድረጋችሁ ይሆናል። አውቃለሁ ጠፍቻለሁኝ፣ ያው እክሳችኋለሁ። ከዚህ በኋላ በአዳዲስ ነገራቶች እመለሳለሁኝ። ዛሬ የመጣሁበት አላማና የመጣሁበት ርዕስ ምንድነው? ተምኔሉ ላይ እንዳያችሁት ውጭ ላይ ስለ ኢንቪቴሽን ይሆናል የምናወራው። ሰዎችን ኢንቫይት ስናደርግ የመጡ አንዳንድ አፕዴቶች አሉ። ከጊዜ መቆየት ደግሞ ያየኋቸው አንዳንድ ነገሮች አሉና እነሱን አፕዴት ላድርጋችሁ ብዬ ስላሰብኩ ነው። ሶ ምንድነው እሱ? ያው ብዙ ጊዜ ኢንቪቴሽን መጀመሪያ ኢንቫይት ከማድረጋችን በፊት ምናምን ነገር ስለ ኢንቪቴሽን አንዳንድ ነገር ልበላችሁ። ያው ፖፕ ላይቭ ላይ በተከታታይ ክፍል ከኋላ አዳምጣችሁታል። ትልቁ ስራ ወይም ደግሞ ትልቁ ኢንካም ያለው ኤጀንሲ ላይ ነው እና ኤጀንሲ ሆኖ ሲሰራ ነው አንድ ሰው ትልቅ ኢንካም ሊያገኝ የሚችለው። እኛም እዚህ የደረስነው በኤጀንሲ ኮሚሽን ነው እና የኤጀንሲ ኮሚሽን ለማግኘት ግዴታ ኤጀንሲ ሆናችሁ ለመስራት ትልቁን ሚና የሚጫወተው ኢንቪቴሽን ነው። ኢንቪቴሽን ከሌለ ሁሉም ነገር የለም። ሰዎችን ኢንቫይት ማድረግ መቻል የፖፕ 95% ትልቁ ስራ ነው ብዬ አምናለሁ፣ እንደኔ ማለት ነው። ያው ከልምድ አንጻር ያገኘሁትን ነው የምነግራችሁ። አሁንም ቢሆን ፖፕ ላይ እየሰራችሁ ያላችሁ ልጆች ሰክሰስን የምትፈልጉ ወይም ደግሞ በቀን ይሄን ያህል ብር ሰራ የሚሉትን ልጆች የምትሰሙ ልጆች ይሄን ብር ለማግኘት አሁንም ቢሆን እንደ ሀሳብ የምነግራችሁ ኢንቪቴሽን ብትለምዱ፣ ሰዎችን ኢንቫይት ማድረግ ብትለምዱ። ሰዎችን እንዴት ኢንቫይት ላድርግ? ብዙ አማራጮች አሉ። ከዚህ በፊትም በሰፊው ይጀበታለሁ። አሁን ላይ ደግሞ በደንብ ሞር እየተስፋፋ ሄደውና ሰዎችን በደንብ ከሌላ ፕላትፎርም ወደ ፖፕ እየጎረፉ ያሉበት መንገድ ምንድነው? ቲክቶክ ነው። ቲክቶክ ላይ ሰዎችን ኢንቫይት ማድረግ ማለት ነው። ቲክቶክ ላይ ሰዎችን ወደ ፖፕ መጋበዝ፣ ወታችሁ ቪዲዮ መስራት። ያው ሰው ትንሽ ይከብዳል አውቃለሁኝ። ቪዲዮ ስትሰሩ መጀመሪያ የሚደርሳቸው ጓደኞቻችሁ ናቸው፣ መጀመሪያ የሚደርሳቸው ቤተሰቦቻችሁ ናቸው እና ሙድ ይዙባችኋል ምናምን ነገር ይሄ የታወቀና ሁላችንም ያለፍንበት ነገር ነው። ይህን አልፈን ነው እዚህ የደረስነው። ስለዚህ ሰው ምን ይለኛል ምናምን ሳትሉ ሰግጣችሁ ወደ ቲክቶክ ብወጡ፣ እንደ ሀሳብ ፕሮሞሽን ብትሰሩ፣ ከ1000 ፎሎወርስ በላይ ደግሞ ከሞላላችሁ የቲክቶክ አካውንታችሁ ላይቭ ላይ ቁጭ ብላችሁ ብታስተምሩ እንደ ሀሳብ እነግራችኋለሁኝ። ዛሬም ማወራችሁ ቲክቶክ ላይ ወይም ደግሞ ቴሌግራም ላይ ወይ ኢንስታግራም ላይ ወይ ፌስቡክ ላይ ዋቴቨር ማንኛውም ላይ ሄዳችሁ ኢንቫይት አድርጋችሁ ሰዎችን ወደ ፖፕ ካመጣችኋቸው በኋላ እንዴት ስኬታማ አድርጋችሁ ልጆቹን መያዝ ትችላላችሁ። ብዙ ጊዜ ኢንቫይት ማድረግ ይቀልና ከመጡ በኋላ ግን ልጆቹን ሰክሰስ ማድረግ ትንሽ ይከብዳልና እሷን መንገድ ትንሽ ላጥራላችሁ ብዬ ነው የመጣሁት። መጀመሪያ ወደዚህ ፕሮግራም ከመግባቴ በፊት የምነግራችሁና ትልቅ አፕዴት ብዬ የማስበው ነገር ፖፕ በጣም አሪፍ አፕዴቱ አሁን በቅርብ ጊዜ ከመጣው አፕዴቱ መሀል አንደኛው ምንድነው? ኢንቪቴሽን ላይ ነው። ሰዎችን ኢንቫይት ስታደርጉ በፊት ወደ ቴሌግራም ወስዳችሁ ከዛ ቴሌግራም ላይ ሊንክ ልካችሁላችሁ የእናንተ ሊንክ ነክተው ገብተው ምናምን ነበርና ያ ፊውቸር በጣም ነው የሚያስጠላው። አሁን ምሳሌ የሆነ ሰው ደውሎ ስራ ምናምን ሲላችሁ ቴሌግራም ላይ ሃይበለኝ ትሉታላችሁ። ቴሌግራሙ የሱ ላይ ሰራ ይችላል፣ ላትገናኙ ትችላላችሁ። በጣም ብዙ ፕሮሰሶች ታሳልፋላችሁ። አሁን ላይ ግን ምንድነው አዲስ አፕዴት መጥቶ ምንድነው ወደ ቀጥታ ሰውየው ጋር ከተገናኛችሁ ወይ ፕሮሞሽን ሲሰሩ ከፕሌይ ስቶር እንዲያወርዱ የምታደርጓችሁ ቀጥታ። ከዛ ከፕሌይ ስቶር አውርዶ በሚገቡበት ሰዓት በጉግል ወይም በስልክ ቁጥራቸው በሚገቡበት ሰዓት ውስጥ ላይ ሲገቡ ሬጂስተር ሲያደርጉ ገና አዲስ ሲከፍቱ ስማቸውን ሜል ፊሜል ምናምን የሚል አገራቸውን ምናምን የሚያስመርጣቸው ቦታ ላይ ሲደርሱ ታች ጋር ኢንቪቴሽን አይዲ የምትል ቦታ ተጨምራለች። ኢንቪቴሽን አይዲ ያችን ኢንቪቴሽን አይዲ የምትለውን ቦታ እናንተን አይዲ እንዲሞሉ ማስደረግ ብቻ ነው። በቃ ቀጥታ ከፕሌይ ስቶር ሄዳችሁ አወርዱት። ካወረዳችሁ በኋላ ሬጂስተር ስታደርጉ እዚሽ ጋር ይችን አይዲ ያስገቡላችሁ የራሳችሁ አይዲ ትሰጣችኋላችሁ። ቀጥታ ኮንግራጁሌሽን ብሎ እናንተ ጋር ይመጣላችኋል። ይሄ በጣም ከምላችሁ በላይ ስራ ያቀለለ ነገር ነው። ሰዎችን ጋብዙ፣ ከቲክቶክ ከኢንስታግራም ከፌስቡክ ምናምን ነገር ወደ እንትን ጋብዙ፣ ወደ ፖፕ ጋብዙ። ይህን ስላችሁ ያው ትንሽ ቻሌንጅ አለው አውቃለሁኝ። ሰው ይስቅባችኋል፣ ይላጋጥባችኋል። ገና ከስሙ ይጀምራል። ሰው ሲያላግጥ ፖፖ ምናምን ነገር ብሎ በስሙ መሳቅ ይጀምራል። አውቀዋለሁኝ እንትኑን። ግን
ያንን ነገር ሁሉ አልፋችሁ ነው ሰክሰስ ላይ የምትደርሱት። ያንን ነገር አልፋችሁ ዛሬ የሳቀባችሁ ሰው ነገ ያደንቃችኋል። ዛሬ ላይ ሲያላግጥ የነበረው ሰው ነገ ቤታችሁን ቆርቁሮ እቺ ነገር እስኪያሰራኝ ይላችኋል። እንደው ይሄንን አሉባልታ የሚባል ነገር አውጥታችሁ ብትጥሉት እንደ ሀሳብ ትልቅ ቦታ ላይ ትደርሳላችሁ ያስባለሁ። ወደ ርዕሴ ስመለስ ፖፕ ላይቭ ላይ ሰዎችን ከጋበዝን በኋላ ከዛ በእናንተ ኢንቪቴሽን ታስገባችኋላችሁ። አብሶ ደግሞ ያው ኢንቪቴሽን ለመጠቀም ለሴቶች ጥሩ ነው ብዬ አስባለሁ። ሴቶችን መጋበዝ ማለት ነው። ሴቶችን ከጋበዛችሁ ቶሎ ላይቭ ስለሚገቡላችሁ ለእናንተ ጥሩ ኮሚሽን ታገኛላችሁ። በወንድም በሴትም ኢንቪቴሽን ይከፍላል። ግን ወንድንም ሴትንም ላይቭ እንዲገባ ላይቭ ሲገቡ ባለ ኢንቫይት ላደረገው ሰው የሚሰጠውና ወንዶች ብዙ ጊዜ ያው ገና ገብተው ላይቭ ምናምን ስለማይቀመጡ ሌቭል 5 መድረስ ስላለባቸው ኢንቪቴሽን በእነሱ አናገኝም እንጂ በሴቶች ነው አሁን ላይ ጥሩ ኢንቪቴሽን እየተገኛለው። አንድን ሴት ኢንቫይት ካደረጋችሁ በኋላ እንዴት ነው ልጅቱ ሳትሰለች እናንተም ደግሞ ጥሩ ኢንካም የምታገኙበትን መንገድ ማሳያችሁ እንዴት ነው የሚለውን ነገር አሳያችኋለሁ ማለት ነው። አሁንም ወደ ርዕሴ ከመግባቴ በፊት የምነግራችሁ ነገር ሰዎችን ኢንቫይት ስታደርጉና ቲክቶክ ላይ ወይም ደግሞ ኢንስታግራም ላይ ፌስቡክ ላይ ሄዳችሁ ስትፖስቱ የሆነ ነገር ዊዝድሮ አድርጋችሁ የዊዝድሮ ያደረጋችሁበትን ቪዲዮ ይዛችሁ ብወጡ እንደ ሀሳብ ዊዝድሮ ያደረጋችሁበትን እናንተ እንደምን ብላችሁ $10 ሞልታችሁ $10 በንግድ ባንክ በቴሌብር ስታወጡ ስክሪንሾት እና ቪዲዮ ደግሞ ቪዲዮ ቢሆን በጣም ጥሩ ነው፣ ለፕሮሞሽን ይመቻል። ጋይስ ኦንላይን ስራ እኮ ሰርቼ ዛሬ $10 እኮ አገኘሁኝ ምናምን ብላችሁ ስታወሩና ሰላም ጤና ይስጥልኝ ኦንላይን ስራ መስራት መፈልጉ ልጆች በውስጥ አውሩኝ እኔ እየሰራሁ ነው $10 አውጥቻለሁ ምናምን ስትሉ እኩል አይደለም። ማሳየት እዛ የሰራችሁት ቪዲዮ ላይ እናንተ ያወጣችሁበትን የንግድ ባንክ እንትናችሁ ምናምን ማሳየት ያ በጣም ሰዎችን ያጓጓል። ማጓጓት ስላችሁ ሰዎችን ለመሳብ አትራክት ይስባል ባጭሩ ማለት ነው። እንደዛ ብታረጉ ከዛ በኋላ ከገቡላችሁ በኋላ ደግሞ እንዴት ነው ልጆቹ ሰክሰስ ይሆንላችሁ የሚችሉት የሚለውን ነገር ባጭሩ ላሳያችሁ። እዚህ ጋር ልክፈትላችሁና ስክሪን ሪከርድ እሺ ጀምሯል። ወደ ፖፕ ገብቼ ላሳያችሁ። ሰዎችን ኢንቫይት በምናደርግበት ሰዓት ያው እንደምናውቀው እስከ እዚህም ላይ አፕዴት አለ። እሱንም ውስጥ ላይ ገብቼ ላሳያችሁ ስላሰብኩ ነው። አፕዴት አለ እዚህም ላይ። ሰዎችን ኢንቫይት በምታደርጉበት ሰዓት በፊት ላይ አንዲት ልጅ መታ 3 ሰዓት ከተቀመጠች በኋላ ነበር ላይቭ ላይ 3 ሰዓት ከገባች በኋላ ነበር ምን የሚሰጣት ኢንቪቴሽን ለኛ የሚሰጣት። አሁን ላይ ግን ላሳያችሁ። ያው እዚህ ጋር እንደምታዩት አንዲት ልጅ መታ 1 ሰዓት ከተቀመጠ ኢንቫይት አድርጋችኋት ኮንግራቹሌሽን ብሎ መጥቶላችሁ ከዛ እሷ 1 ሰዓት ስትቀመጥ ያው እዚህ ጋር 1 ሰዓት ስትቀመጥ ለእናንተ 10,000 ፖይንት ይሰጣችኋል። ከዛ እሷ 3 ሰዓት ስትቀመጥ ከ1 ሰዓቱ ተጨምሮ 2 ሰዓት ስትጨምር ማለት ከ1 ሰዓቱ ላይ 2 ሰዓት ጨምራ 3 ሰዓት ሲሆን ሌላ 10,000 ይመጣላችኋል። 5 ሰዓት ሲሆን እየተደማመረ ነው እቺ ለየብቻው አይደለም ሌላ 10,000 ይመጣላችኋል። 8 ሰዓት ሲሆን ሌላ 10,000 ይመጣላችኋል። 12 ሰዓት ተደማምሮ ሁሉም 12 ሰዓት ከሞላ 20,000 ይመጣላችኋል። ይሄ የምትደምሩት 60,000 ፖይንት ይሆናል። $6 ታገኛላችሁ ማለት ነው። ከዚህ በኋላ ቀጣዩ ያሉት ወደ $16 የሚለው ቀጣዩ ያሉት ምንድናቸው? በእሷ በምታገኙ ኢንካም ነው። ምሳሌ $0.1 እሷ ኢንካም ስትቀበል $0.1 ለእሷ በጊፍት መልኩ ስትቀበል ለእናንተ 1,000 ፖይንት ይመጣላችኋል። ከዛ 0.5 ሲሆን ደግሞ 2,000 ፖይንት። ከዛ ወረድ ስትሉ ደግሞ እዚህ ጋር $1 ስትቀበል ከዛ $5 ስትቀበል 10,000 ፖይንት እያለ ይቀጥል እስከ $200 ድረስ ይሄዳል። $200 ግን ከተቀበለች $16 በአጠቃላይ ታገኛላችሁ ማለት ነው። እዚህ እንኳን ባትደርሱ እዛ አካባቢ ድረስ መድረስ አያቅታችሁም። ቢያንስ ልጅቱን እዛ አካባቢ ድረስ እንኳን ማድረስ አያቅታችሁም። ስለዚህ ባጭሩ ያው ምሳሌ እኔ አሁን የሰራሁትን ዶላሮች ላሳያችሁ። ይኸው አሁን ሪሲቭ ያደረኩት 200,000 አለ። ይሄ የሁለት ቀን ወይ የ3 ቀን አካባቢ ነው። በ3 ቀን አካባቢ ኢንቪቴሽን የመጣ ነው። እነዚህ ልጆች እዚህ ጋር የምታያቸው እነዚህ ልጆች ፖይንት እየተቀበልኩባቸው ላይቭ ስትሪም እያደረጉ ፖይንት እየተቀበልኩባቸው ያሉ ልጆች ናቸው። ባጭሩ ምንድነው ምን ልላችሁ ፈልጌ ነው፣ ልጆቹ ላይቭ ስትሪም ባደረጉ ቁጥር እናንተ ኮሚሽን አላችሁ። ስለዚህ እነዚህ ልጆች አሁን ሳይሰለቹ ላይቭ ስትሪም ማድረግ መቻል አለባቸው ማለት ነው። አንድ ሰው ኢንቫይት አርጋችኋት ያችን ልጅ
ከዛ እሷ ላይቭ ስትቀመጥ ከሆነ እኔ ኢንካም ማገኘው እሷ ላይቭ ስትሪም ስታደርግ መስርቻት የለባትም ማለት ነው። ወይም ደግሞ ስራዬ ብላ መስራት መቻል አለባት። ስለዚህ እሷን የማሳመን ስራ መጀመሪያ መስራት አለበት። ስለዚህ ልጆቹ መጀመሪያ ሲመጡ በስነ ስርዓቱ ማውራት፣ ላይቭ ስትሪም ሲያደርጉ ህጎቹን መናገር። ምሳሌ ብዙ ጊዜ የሚስተዋለው ላይቭ ላይ መቀመጥ ከተባለ ላይቭን ከፍቼ ቢሄድሳ የሚል ሀሳብ ቶሎ ይመጣባቸዋል። ያ ነገር እንደማይፈቀድ እንደሚቀጣቸው መናገር፣ ህፃን ልጅ እንዳይገባባቸው፣ ጨለማ ውስጥ ነው እንዳይገቡ፣ የሆነ በቃ የሚያምር ላይቭ ስትሪም እንዲያደርጉ በሚችሉት አቅም ያንን ነገር ማስደረግ። አንድ ያንን መናገር ብቻ ግን በቂ አይደለም። ከምንም በላይ ልጅቱ የማትሰለቸው ህጉን ስለነገርካት አይደለም የማትሰለቸው፣ ህጉን ስለነገራችሁ እሷ ብር እያገኘች ነው ወይ ነው ጥያቄ፣ ትልቁ ጥያቄ። እሷ ብር ማግኘት መቻል አለባት። ዌልካም ጊፍት የሚባል ነገር አለ አይደል? ዌልካም ጊፍት የሚባል ነገር አለ። ያ ዌልካም ጊፍት በየቀኑ 5000 ፖይንት አንድ ሰዓት ስትቀመጥ 5000 ፖይንት አንድ ሰዓት ስትቀመጥ በቀን 10000 ፖይንት ይሰጣታል ዌልካም ጊፍት። ስለዚህ ያን ዌልካም ጊፍት እንዳይቋረጥባት ማድረግ መቻል አለባችሁ። እዚህ ጋር በደንብ አድርጋችሁ አዳምጡኝ። ዌልካም ጊፍት ፕላትፎርሙ ኢንቨስት የሚያደርገው ኢንቨስት ያደረገ ነው ባይዘው ታውቃላችሁ አይደል? ከኪሱ ነው አውጥቶ እየሰጠ ያለው ለዌልካም ብሎ የበጀተው ባጀት። ያን ዌልካም ጊፍት ፕላትፎርሙ ከኪሱ አውጥቶ ለሴቶች በሚሰጥበት ሰዓት ወይም ለወንዶች ወይ ለሴቶች ያው ለወንዶች ዌልካም የለም፣ ለሴቶች በሚሰጥበት ሰዓት ለምንድን ነው ገና ለገና ነገ ከነገ ወዲያ ይቺ ልጅ በዚህ በዌልካም ጊፍት ሞቲቬት ሆና ጊፍተሮችን ስባ ጊፍት ስትቀበል እኔ 30% ታክስ እቆርጣለሁ ብሎ ስለሚያስብ እቺ ፎርሙላ ያዙልኝ። ስለዚህ ፕላትፎርሙ ምን ይፈልጋል? ይሄ ዌልካም ጊፍት ለ7 ቀን ሳያቋርጥ እንዲሰጣት በየቀኑ ልጅቱ ጊፍት እንድታገኝ ይፈልጋል። በደንብ አዳምጡኝ። ለ7 ቀን ልጅቱ ጊፍት እንድታገኝ ይፈልጋል። ስለዚህ ምን ታደርጋላችሁ? እናንተም $7 ለማግኘት እሷም ደግሞ ያችን $7 ለማግኘት እናንተ ምን ማድረግ አለባችሁ? ካገኛችሁት ኮይና ካላችሁ ኮይን በቀን ቢያንስ 2000 ወይም 3000 ኮይን መስጠት ለሷ። ላይቭ ስትገባ ይጠበቃችሁ 3000 ኮይን ጊፍት መስጠት፣ 2000 ኮይን ጊፍት መስጠት። ከዛ ፕላትፎርም ምን ያስባል? በዛ ሰዓት እቺ ልጅ ጊፍት እየተቀበለች ነው፣ ስለዚህ ሞቲቬት ሆናለች፣ ወይም ደግሞ እቺ ልጅ ነገ ከነ ኢንቨስት ባረግባት ነገ ከነገ ወዲያ እቺ ልጅ ጊፍተሮችን ስባ ወደ ፕላትፎርሙ ኢንካም ታስገባለች ብሎ ስለሚያስብ ዌልካም ጊፍቷን አያወርድባትም። ጨረስኩ። ስለዚህ እየተከታተላችሁ በቀን 2000 3000 ወይም 2000 ወይ 3000 ኮይን ጊፍት ስጧት። እናንተ ዙሩ ይገባላችኋል፣ ተዛዝሩ ማለት ነው። ልጅቱ ሞቲቬት ትሆናለች። ሂሳቡን ልስራላችሁ። ቢያንስ ልጅቱ በአንድ ሳምንት ውስጥ ዊዝድሮ ማድረግ ትችላለች። እቺ ልጅ አሁን ቀጣይነት እንዲኖራት እዚህ ፕላትፎርም ላይ ገንዘብ ማግኘት መቻል አለባት። ቢያንስ በአንድ ሳምንት ውስጥ የሆነ ብር ማግኘት መቻል አለባት። ያ ካልሆነ ትሰለቻለች። ዝም ብላ ዋይፋይ እየሞላው ዝም ቢል ነው እንደሚል ነገር ስላለ ማለት ነው። አሁን እቺ ልጅ እናንተ ጊፍት እየላካችሁላት ለ7 ቀን 10000 ፖይንት ከሰጣት ፕላትፎርሙ 70,000 ፖይንት ሲደመር ከዛ ዌልካም ጊፍት ላይ ደግሞ ፓርቲ ለ2 ሰዓት ሲሰሩ 1600 ፖይንት ይሰጣቸዋል። 1600 ፖይንት ሲባዛ በ7 ቀን 81200 ፖይንት ታገኛለች በ7 ቀን ሲደመር። ላኪ ቦክስ በየቀኑ ላኪ ቦክስ ተሰበሰባለች። እንደውም እንደዛ አክቲቭ ሆኖ የሚሰሩ ልጆች ምናምን ሲያገኝ 80 ይሰጥ። ይሄም አንድ አፕዴት ነው ራሱ ችሎ 80 እየሰጠ ነው። እንደው 40 እንኳን ብለን ብናስበው በ40 እንኳን ብንይዝላቸው 40 እየሰጣት ለ7 ቀን 400 ማለት ነው። በአንድ ቀን ውስጥ 400 እየሰበሰበች ለ7 ቀን እንደው 400 በፖይንት ስለሆነ እየደመርን ያለው 400 በ300 ነው ያዘው። 300 ፖይንት ብታገኝ በየቀን ከላኪ ቦክስ ትሬጀር ቦክስ ማለት ነው። ላኪ ቦክስ ያው ሌላ ስራ ነው። ትሬጀር ቦክስ ማለት ነው 300 ሲባዛ በ7 ቀን አሁን 83000 አካባቢ ሆነ። 83000 ፖይንት እቺ ልጅ በ8 ቀን እያገኘች ነው። ሲደመር እናንተ በየቀኑ መስጠት 2000 ወይ 3000 ያለች። እኔ በትንሹ በዝቅተኛው ላይ ያዝላችሁና 2000 በየቀኑ ለ7 ቀን 14000 ፖይንት ታገኛለች።
3000 ነው ያዘው። 3000 ስጧት በቀን 3000 ስጧት። ወደ 7 ቀን ሲሆን 21000 ወደ 14000 15000 አካባቢ ፖይንት የማግኘት እድል አላት። 15000 ታያችኋል። 98300 አካባቢ እቺ ደግሞ 2000 ላኪ ቦክስ ምናምን እየሰበሰበች ኤክስቼንጅ ያደረገች ማግኘቱ አይቀርም። ስለዚህ እቺ ልጅ በአንድ ሳምንት ውስጥ 100,000 ፖይንት ሞልቶላት ዊዝድሮ ማድረግ ቻለች ማለት ነው። ይሄ ደግሞ ለልጅቱ ሞቲቬት ያደርጋታል፣ በጣም ደስ ይላታል። እኔ ስላየሁት ነው። አንዲት ልጅ እንደ ሰፖርት እያደረኳት በሳምንቷ እንትን አደረገች፣ ዊዝድሮ አደረገች እና በጣም ደስ ብላት ምናምን በቃ አሁን በስንት ሰዓት ነው የምትሰራው ምናምን ነገርና እንደዚህ ሞቲቬት ካደረገ ለመሸር አደረጋችሁ ብዬ ስላሰብኩ ነው። እሺ እናንተ ይሄን በምታደርጉበት ሰዓት ምን ታገኛላችሁ የሚለውን እንመለስ። እስኪ የሆነች ልጅ ነበረች ካገኘኋት ልፈልጋትና እንደ ሳምፕል ላሳያችሁ። የሆነች በኔ ስር የገባች ልጅ ነበረችና እነዚህ ሁሉ አብዛኞቹ ያው የፊት አሻራ ሰጥተው የሚጠፉ ናቸው። የፊት አሻራ ሳይሰጡ የሚጠፋሉ፣ ሰጥተውም ደግሞ የማይሰሩ ይበዛል። እኔም ጋር ይበዛል። እያያችሁ ይሄ ሁላ ሰው የፊት አሻራ ይሄ ልብ ቅርጽ ያለበት የፊት አሻራ የሰጡ ናቸው፣ ግን የማይንቀሳቀሱ ያልሰሩ ናቸው። ሁሉም ሰው ጋር ያለ ነው ሌላችሁ ፈልጌ የመጣው ሰው ሁላ ይሰራል። አንዲት ልጅ ነበረች አሁን ከትንሽ ቀናት በፊት ላይቭ ስትሪሟ ምናምን ሰርታ በስነ ስርዓቱ የጨረሰች። ምናልባት ካወጣልኝ ላሳያችሁ። ያት እዛ አገኘኋት። ኢየሩስ ትባላለች። እቺ ኢየሩስ የሚለው አካውንት ታያችኋል። 68000 ፖይንት አግኝቼባታለሁ። 68000 ሰፖርት አረኳት። በቀን 3000 አካባቢ ፖይንት ሰጣታለሁኝ። 3000 ፖይንት እየሰጠኋት ለ7 ቀን ያህል ዌልካም ሰራች። እሷም ዊዝድሮ አደረገች። እኔም ደግሞ እስከ $7 ድረስ አገኘሁባት። $7 አገኘሁኝ። ምናልባት ያው ጊፍት ይሰጧት አይደለ? ጊፍት በሚሰጥ አሁን የኛን ሂሳብ እንሰብ ኢንቫይት ያደረገው ሰው ጊፍት በሚሰጥበት ሰዓት 20,000 አካባቢ ጊፍት ሰጧት። ስንት ቀረኝ? ወደ 20,000 ስንሰጣት $2 ይነሳል፣ ወደ $5 ወረደ ማለት ነው። $5 ያገኛል። እዚህ ጋር ሌላ አፕዴት አለ። ከዚህ ወጥቼ ላሳያችሁ። ሌላ አፕዴት አለ። እሱ አፕዴት ምንድነው? ምን ላይ ከፈለጋችሁ እንት ላይ ታገኙታላችሁ፣ ሪዋርድ ላይ ታገኙታላችሁ እናንተ። ያው እዚህ ጋር እንደምታዩት አሁን ይሄ 200 ፖይንት ውሰድ እያለኝ ነው። ይሄ ማለት ነው አዲሱ አፕዴት። ያው እዚህ ጋር አሁን ምሳሌ ነው ሪሲቭ ያደረኩት 4200 ፖይንት አለ። ይሄ ምንድነው ባጭሩ አድርጌ ልንገራችሁ። ልጆቹ ላኪ ቦክሳቸውን በስነ ስርዓቱ ሲሰሩ የመጀመሪያ ቀን ላኪ ቦክስ በስነ ስርዓቱ ሰብስበው 40 10 ጊዜ ከጨረሱ ለእናንተ 500 ይልክላችኋል። ሁለተኛ ቀን 500፣ ሶስተኛ ቀን 500፣ አራተኛ ቀን 500 እያደረገ ለ7 ቀን እሷ ዌልካሟን እስከሚጨርስ ድረስ ለ7 ቀን ያህል እናንተ 500 ትወስዳላችሁ ማለት ነው። ስለዚህ ወደ ለ7 ቀን 3500 አካባቢ ኮይን ከዚህ ታገኛላችሁ ማለት ነው። ቀላል አይደለም ይሄ ለራሱ። ስለዚህ ይሄንን በምታገኙበት ሰዓት እንደገና ደግሞ ለሷ ጊፍት በምትሰጡበት ሰዓት ኮሚሽን አላችሁ። ያ ኮሚሽን ምናምን ተጠጋግቶ ቢያንስ $1 ነው የሚቀነስባችሁ። $1 እኔ አሁን እቺ ልጅ ከሰጠች 68000 ፖይንት ቢያንስ 8000 ነው በከስር። ሌላውን ግን ቀሪውን ወደ 60,000 ፖይንት ማለት ነው። 60,000 ፖይንት ለራሴ ነው ያደረኩት። ይሄ ትልቅ ነገር ነው። ስለዚህ እሷም 100,000 ሞልቶላት ዊዝድሮ አደረገች። እኔም ደግሞ $6 አገኘሁባት። እቺ ልጅ አሁን ነገ ከነገ ወዲያ ሞቲቬቱን ለመስራት በጣም ቅርብ ነች ማለት ነው። በዛ አይነት መልኩ ሰዎችን ኢንቫይት ብታደርጉ ተጠቃሚ ትሆናላችሁ ለማለት ነው ዛሬ የመጣ ነው። እዚህ ድረስ ካዳመጣችሁ እንግዲህ ቤቱን ሰብስክራይብ አድርጉ። ትንሽ ሰብስክራይብ ነው ያለው። ቪዲዮዎቻችን በ100 ሺዎች ነው የሚታዩት። 100,000 200,000 ድረስ የታየ ቪዲዮ አለ ከታች፣ ግን ሰብስክራይባችን በጣም አንሷል፣ ትንሽ ነው። ቀጣይም ደግሞ እነዚህ አፕዴቶችን ቶሎ ሰጣችኋለሁኝ። እንዳነሳላችሁ የምፈልጉት ሀሳብ ዩቲዩብ ላይ በሰፊው እንዳወራላችሁ የምፈልጉት ሀሳብ እስከዛሬ አላነሳኸውም ሸረፈዲን ይህን ሀሳብ አንሳለን የምትሉት ሀሳብ ካለ ደግሞ ኮሜንት ላይ ገብታችሁ ኮሜንት ስጡበት፣ አነባዋለሁ ገብቼ። ቀጣይ ላይ ደግሞ በዛ ርዕስ ተመልሼ የምመጣ ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቴንኪው